ነገርኩ ተደራጅና ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ እኛ ምንም የበደልናቸው ነገር የለም። ሰላም ክብራትና ክብራን ተመልካቾቻችን፣ በአሁኑ ሰዓት በሀገራችን በተለያዩ አካባቢዎች እየተከሰቱ ያሉትን ወቅታዊ ጉዳዮች፣ የህዝቡን ስጋትና አሁን ያለውን አጠቃላይ ሁኔታ ይዘን ቀርበናል። መረጃዎቻችን አጣርተን እንደደረሰን ሁኔታው እጅግ አሳሳቢ ደረጃ ላይ ደርሷል። ዝርዝሩን እንደሚከተለው እናቀርባለን። አብራችሁን ቆዩ። ነገርኩ ተደራጅና ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅጅላል አይደል እንዴ? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይሄን በል አንተ ይሄን በል ብዬ ላደራጅህ። ነገርኩ ተደራጅና እኔ ይሄንን ስርዓት ይሄንን አስተሳሰብ ለውጥ እያልኩ እየነገርኩህ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደል ነው። ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን፣ አንተ የገዳይነት ሰርተፊኬቱን ንጠቀው። እሱን ንጠቅ እንዴ! ለምንድን ነው ግደለኝ ብለህ ሰርተፊኬት ተፈርመህ የምትሰጠው? እሱን ነጥቀህ በትክክል እርግጠኛ ነኝ ይሄ ፖለቲካ ነው ለነሱ። አትግደሉን ማለት ፖለቲካ ነው። አረ ተርበናል ማለት እኮ ፖለቲካ ነው በኢትዮጵያ። ከድጄ አውጣለሁ ካለዛ አላህ አክበር ብለው እኔንም መተው ካሉት ገለዋን አርገው የዘጠኝ ወር እኔ ነፍሰ ጡር ነኝ፣ አትግደሉኝ፣ የምትፈልጉትን ነገር ውሰዱ፣ ገንዘብ ሰጠው እኔ ካቅሜ በላይ ሆነ አንገታችን ላይ ካራርገን ዛሬ ይሄ ልጅ ቀድን ካላየን በፍጹም የአማራ ልጅ አይወለድም፣ የክርስቲያን ልጅ አይወለድም ብለው እናቶች ፍረዱኝ። ይህን ነገር ትላልቅ ሃይማኖት አባቶች ፍረዱኝ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ፍረዱኝ። ባለቤቴን አጥቻለሁ፣ የኢትዮጵያ ይፍረደኝ፣ ይፍረደኝ። ኦርቶዶክስ በመሆኗ የዘጠኝ ወር ጥንት ወዷ ይዛ ገለዋን አርገዋል። አንገቷ ላይ ካራ አርገው ቀደድና ክርስቲያን አይወለድም እያሉ እናቶች ፍረዱኝ፣ የሃይማኖት አባቶች ፍረዱኝ። ይህ ህፃናት ፊት ነው የተደረገው፣ ህፃናት ፊት ነው የተደረገው። ህፃናቶች አእምሯቸው ተበላሽቷል። ምን ላድርጋቸው? የሉ ሰዳቸው ሌሊት አይተኙም፣ ቀን አይተኙም። እናንተ ፍረዱኝ። እንደ አንድ ሰው፣ እንደ አንድ ክርስቲያን፣ እንደ አንድ ኢትዮጵያዊ መንግስት ብለን የመረጥነው ሰው ካለ መንግስትን ልንጠይቀው ግዴታችን ነው። አትግደሉን፣ ቤተክርስቲያን አታቃጥሉ፣ ይሄን ነገር አርግልን ብለን የመጠየቅ መብት አለው ህዝቡ። ስለዚህ ይሄን ስላልተደረገ ፖለቲካ ነው ማለት አይደለም። ስለጠየቅን ፖለቲካ ነው ማለት አይቻልም። ስለዚህ ይሄንን ከፖለቲካ አርጋችሁ እንዳትይዙት ሁላችሁም። ግን ዶክተር አብይን መጠየቅ የምፈልገው በአንድ ወቅት ኢትዮጵያ ተነካች ብለህ ኢትዮጵያ ልጠፋ ነው ብለህ
ይህንን ህዝብ አዋጅ አሳውጀህ አንተም የወታደር ልብስ ለብሰህ ኮማንዶ መስለህ ወንበርህ ሲነቀነቅ ስልጣንህ የሆነ አደጋ ሲመጣበት የኢትዮጵያን ህዝብ አስጮኸህ ህዝቡም አላሳፈረህም። ጠላት መጣ ብትለውም ካንተ ጋር ሆኖ ቆሟል። ያ ነገር ትክክል ይሁን አይሁን እኔ ማውቀው ነገር የለኝም። ይሄ ስለ ፖለቲካ ጉዳይ ስለሆነ አላቅም። እሱን ግን ይሄ ህዝብ እሺ ብሎክ ሀገሬማ እንዴት ትነካለች ብሎ ካንተ ጋር ወጥቷል። ዛሬ ምን አለ የአርሲ ምዕመናን እንደዚህ ሲገደሉ ቤተክርስቲያን ታሪካዊ የሆነች ቤተክርስቲያን ስትነድ ስትቃጠል ዝም ብለህ ቁጭ ያልከው ግን አስቻለ? ይህ ህዝብ እኮ ነው ዛሬ ለስልጣንህ ዋስትና የሰጠ ይህ ህዝብ ነው። አጨብጭቦ ቁጭ ያደረገ ይህ ህዝብ ነው። ዛሬም ምርጫ እያካሄድክ ነው። አዎ እየመረጠ ያለው አሁንም አንተ ነህ። ምክንያቱም በቃ ይሆነኛል ብሎ ያስቀመጠውን ሰው እያስቀመጠ ነው ህዝቡ። ህዝቡን ማትመራው ከሆነ ህዝቡ ብሶቱን ማትሰማው ከሆነ እግዚአብሔር አንተን በሀገሩ ላይ ዳኛ አድርጎ ካስቀመጠ ድረስ እግዚአብሔር እኮ የሆነ ብልጭልጭ አርግልኝ አላለህም። የሆነ ድምላይት ነገር አርግልኝ አላለህም። የፈጠረው ፍጥረቱን እንድጠብቅለት በአግባብ እንድትመራው ድሃ አደጉን እንዳይበደል እንዳይከሰስ ግፍ እንዳይሰራበት በጥበብ እንድትመራው ነው ወንበር ላይ ቁጭ ያደረገ ብታውቅበት ኖሮ። ዛሬ ላይ ግን ክርስቲያኖች እንደዚህ ሲታረዱ፣ ህፃናት እንደዚህ ሲታረዱ፣ የሞቱት ነፍሳት በጅብ እየተቆጠቱ እየተበሉ ዝም ብለህ ስታይ አስቻለ? ልጆችህ ራሱ ምን ይሉሃል? ዛሬ መቼስ ትልልቅ ልጆች አሳድጋ እያኖርክ ነው ብዬ አስባለሁ። በአንተ ስልጣን ዘመን እንዲህ አይነት የሞት አዋጅ ታይቶ አይታወቅም። ይሄ ነው በአንተ ስልጣን ዘመን ነው እየሆነ ያለው። በየትኛውም ስልጣን ዘመን ላይ እንደዚህ አይነት አደጋ እኔ ብዙ አይቻላቅም። ስለዚህ ዶክተር አብይ ለምን ዝም አልክ? ዛሬ ላይ አንድ ሙስሊም ወይም ደግሞ ሌላ ነገር ቢሆን ኖሮ ምድሪቷ ቀውጢ ነበር የምትሆነው ኢትዮጵያ። አላማ ገብቶናል። አሁን እየገባን መጥቷል። ቤተክርስቲያኗን በዚህም በዛም አድርገህ አቀጭጨህ አድክመህ ያንተን የጴንጤ መንግስት ማቋቋም አላማ እንዳለ አሁን እያወቀን እየመጣን እየተረዳን እየመጣን ነው። እየተረዳን ሁሉም ቦታ ላይ አዋቂ ነኝ እያልክ እየገባ ቤተ ክህነትም ገባ አስታርቃለሁ ብለህ ልብህን ምን እንዳሰበ ምንም ነገር ሳይታወቅ ቤተ ክህነቱ ጋር ገብተህ ቤተ ክህነቱን አለያየ። በማይመለከት ነገር ውስጥ ገብተህ ቤተ ክህነት ውስጥ ያሉትን አባቶችንም በታተንክ፣ በዘር ከፋፈልክ። ዛሬ ላይ እንዲደክሙ አደረክ። ልዩነት እንዲፈጥሩ አደረክ። ማንም ይሄን አላደረገም። አንተ ነህ ይሄን ያደረከው። ምክንያቱም አባቶች ከደከሙ፣ አባቶች በዘር ከተለያዩ፣ አባቶች የሆነ ነገር ፍራቻ ካለ ትናንትና የነበረችው ኦርቶዶክሳዊ የምትፈራ የነበረችው ኦርቶዶክሳዊ ዛሬ ላይ እንደዚህ እንድትሆን ፍላጎት ስለነበረ ነው ዛሬ ላይ እንደፈለክ እየሆንክ ያለው። ኢቭን እኔ የሚገርመኝ በጣም ትናንትና የሚፈሩ የነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ሳይቀሩ ስር ከተ እኔ በጣም ይገርመኛል። ብዙ ጊዜ ይሄ ዳንኤል ክብረት የሚባለው ሰውዬ በዚህ ልክ ይቀላል ብዬ አስቤ አላቅም። በዚህ ልክ ካድሬ ይሆናል ብዬ አስቤ አላቅም። የሱን መጽሐፍ ብዙ ጊዜ አንብቤያለሁ። ዛሬ ላይ ግን ገንዘብ ምን ያህል ሰውን እንደሚቀይር አየው። ስልጣን ምን ያህል ሰውን
ህዝቡ የሚፈልገው አሁንም ቢሆን ሰላም ነው የሚፈልገው። ህዝቡ ጦርነት አይፈልግም። እናንተ ስልጣን ለማራዘም ስትሉ ጦርነት የሚታውጁ መሪዎች ጥንቃቄ አድርጉ። ያለውን ችግር በሰላማዊ መንገድ መፍታት ነው። ህዝቡ ካሁን በኋላ በሰላም መኖር ብቻ ነው የሚፈልገው። በአገሪቷ ላይ ጦርነት የሚያውጅ መሪ ሳይሆን እሱ ተልእኮ ያለ ሰይጣን ነው። ለምን እናቶች ያለቅሳሉ? ለምን ህፃናት ይሞታል? ለምን ንብረት ይፈርሳል? ለምን ቤት ይፈርሳል? ለምን ሰው ይቸገራል? ለምን ይሰደዳል? ለምን ይለምናል? ከቤት ወጥቶ ጎዳና ላይ መለመን ደስ ይለዋል እንዴ? እንግዲህ ሰው ከቤት ወጥቶ ጎዳና ላይ ነው የሚለምነው። ጦርነት ካለ የሞተም ይሞታል፣ የቀረም ለማኝ ነው የሚሆነው። ልማት አይኖርም፣ ተስፋ አይኖርም። ስለዚህም ቅድሚያ ለማንም ሰው እኛ ምንም የበደልናቸው ነገር የለም። እዚህም ሀገር እኔ ከ45 ዓመት በላይ ነው የኖርኩት። ወልጄም ከብጄም ድሬም አብሬም በልቼ አብሬም ጠጥቼ ነው የኖርኩት። ምንም ያደረግነው ነገር የለም። ብሉ ጠጡ ከማለት ባለቤቴ ዝክርም ስናደርግ እነሱንም ጠርተን ከመጋበዝ ምንም ያረግናቸው ነገር የለም። ይሄው እንደዚህ አሰቃይተው ገደሉት ባለቤቴን። የኢትዮጵያ ሕዝብ የሱን ደም ያውጣልኝ ብዬ ቤት እያልኩ ነው ማለቅሰው። እኔ ጉልበት የለኝ አሁንም አላስቀምጥም ብለውኛል። ቤቴን የምተዳደርበትን ቤት ንግድ ቤት ያለኝን መጀመሪያ አቃጥለው ፍራሹን አውጥተው ንብረቴን አውጥተው ፍሪጄን ጠቅላላ አቃጥለው እቤት መተው የኔን አንድ ዕቃ ሰው ነው ልብስ የሚያለበሰኝ ከላይ ላይ አንድ ዕቃ ሳይቀር ሶፋዬን፣ ቴሌቪዥኔን፣ ብርድ ልብስ ጠቅላላ ሳይቀር እያወጡ እየቻሉትን ጭነው በየቤታቸው ወስደውብኛል። አሁንም የኢትዮጵያ ሕዝብ እንደው ይፋረዳቸው። እኔ ሌላ ምንም